ዛሬ ይዤላችሁ የመጣሁት ስለ አንድ ኮሜንት እና አንዳንድ ሴቶች ለወንድ ብላችሁ ሃይማኖታችሁን የምትቀይሩ እናንተ ማለት ነው። ሃይማኖታችሁን ለወንድ ብላችሁ ባትክዱ ጥሩ ነው። ስትወለዱ የያዛችሁትን ሃይማኖት ይዛችሁበት ሞቶ እንደኔ ደስ ይለኛል ማለት ነው። ወንድሜ እንግዲህ የራሳቸውን ጽድቅ ሊያሳዩ ሲሉ የእግዚአብሔር ጽድቅ ያናነቃሉ ምናምን ብሏል። አንቺ ከንቱ አታልቅሽ ያለኝ ስለሱም ኮሜንት ይዤላችሁ መጥቻለሁ። እስከ መጨረሻ ቪዲዮውን አዳምጡ። አጠራያች ቪዲዮ ናት። አስተያየት ካላችሁ አሁንም ቢሆን አስተያየታችሁ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ድረስ ሼር ቆዩ። ላይክ ሰብስክራይብ እንዳይረሳ። እንግዲህ ብዬ አስባለሁ ይደርሳችኋል ብዬ ኮሜንት አደረጋችሁልኝ ሰዎች ይደርሳችኋል ብዬ አስባለሁኝ። እንግዲህ ሁሉም እግዚአብሔር ምን አይነት ቃል ኪዳን እንዳለው በትንሹ ይዘላችሁ መጥቻለሁ። እንግዲህ ፈጣሪ ፍቃዱ ተሆነልኝ ይሄን ቻናል የእግዚአብሔርን ቃል ኪዳን እንድናገርበት አስባለሁ። ግን ከአምላክ ጋር ከፈጣሪ ፍቃድ ተሆነልኝ ወደፊት እንቀጥላለን ማለት ነው። አስተያየት ካላችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አይ እግዚአብሔር ያደረገላችሁን ቃል ኪዳን እግዚአብሔር ያደረገላችሁን መመስከር የምትፈልጉ ስልክ ቁጥር አመጣላችኋለሁ። በስልክ ቁጥር በዋትስአፕ ብትልኩልኝና እኔ ደግሞ ኤዲት እያደረኩ ወስተዋለሁ ማለት ነው። እግዚአብሔር ቃል ኪዳን ያደረገላችሁን ያው እንዳትክዱ፣ ለወንድ ብላችሁ ሃይማኖታችሁን አትክዱ፣ ሃይማኖታችሁን አክብሩ እና አመሰግናለሁ። ቻው። ሰላም ጤና ይስጥልኝ። ክቡራትና ክቡራን የብርቱካን ፋይፍቶ ቻናል ፋሚሊ ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላም፣ ደስታ፣ ፍቅር፣ አንድነት ለእናንተ ይሁን። ለቤት አዲስ ሆናችሁ ቪዲዮ ተተመቻችሁ ላይክ ሰብስክራይብ አድርጉ። ዛሬ አንድ ኮሜንት ነው ይዤላችሁ የመጣሁት። እንግዲህ በባለፈው ወለጋ ኦርቶዶክስ እምነት ተከታይ ተዋህዶ ላይ በዛው በቤተክርስቲያን ውስጥ ወይንም በቸርች ውስጥ አንድ አባት ባህታዊ ናቸው። ስለዚህ ከኃጢአት አንጻር ለእግዚአብሔር እንዲገዙ ኃጢአቴ በዝቷል፣ እኔ ቆሻሻ ነኝ ብለው አምላካቸውን ነው የለመኑት እሳቸው እና እኔ በዛ ምክንያት በጣም ስሜታዊ ነበርኩና በጣም ነው ያለቀስኩት። ያለቀስኩበት ምክንያት ለኮሜንት ነው ዛሬ መልስ የመጣሁት ማለት ነው። አንቺ ከንቱ እነሱ የራሳቸው ጽድቅ ሊያሳዩ ሲሉ የእግዚአብሔርን ጽድቅ የሚንቁ ናቸው። የእግዚአብሔር ጽድቅ ክርስቶስ ነው። በከንቱ አታልቅሽ ይላል። ሰው ትክክል ናት። ያ ማለት ትክክል። ምክንያቱም ደግሞ እነሱ ያለቀሱበት ምክንያት እኔ ኃጢአተኛ፣ እኔ ከንቱ ሰው ነኝ፣ አምላኬ ይቅር በለኝ ብለው ነው እንጂ እነሱ እንደዚህ ራሳቸውን በሽቦ እንደዚህ የሚደበድቡት ማለት ነው፣ በሰንሰለት የራሳቸውን የሚደበድቡት ኃጢአት የበዝቷል፣ እኔ ቆሻሻ ነኝ፣ አምላኬ ይቅር በለኝ፣ እኔ ከንቱ ሰው ነኝ እያሉ ነው። እና አባታችን እንግዲህ ባህታዊ ራሳቸውን ከእግዚአብሔር አብልጠው አይደለም ራሳቸውን የሚደበድቡት ማለት ነው። ከንቱነታችን ነው። እኔም ያልኩት እኮ እኛም በጣም ኃጢአተኞች ነን፣ ከንቱ ነን። እግዚአብሔርን ቃሉን አላከበርንም ነው ያልኩት። የእግዚአብሔርን ቃል አላከበርንም። እግዚአብሔር ወይንም ቀለም ተቀቡ አላለንም፣ ፀጉር ቀጥሉ አላለንም፣ ጥፍር ቀጥሉ አላለንም። የፈረስ ጭራ እንቀጥላለን፣ ለፊታችን ማይካብ እንቀባለን፣ ከንፈር ቀለም እንቀባለን፣ ጥርሳችን ሲበላሽ ጥርስ እናስተክላለን። ጥርሳችን ትክክል ካልሆነ እሱን አስወልቀን ሌላ አርተፊሻል ጥርስ እናስተክላለን። ይሄ ሁሉ ከእግዚአብሔር ቃል ውጭ ነው። ሰው ከእግዚአብሔር ቃል ኪዳን ውጭ ነው። ስለዚህ እኔ ያስለቀሰኝ ምክንያት እኔ ኃጢአቴ ነው ያስለቀሰኝ፣ ለአምላኬ ስላልተገዛሁለት ነው፣ ከንቱነቴ ነው ያስለቀሰኝ። እኔ ያለቀስኩት ለነዚህ አባት ብዬ አይደለም፣ እነሱ እኛን እያስተማሩን ነው። ለአምላካችሁ ተገዙ፣ ለፈጣሪያችሁ ተገዙ፣ የእግዚአብሔርን ቃል ኪዳን አክብሩ። እግዚአብሔርን ቃል ኪዳን አክብሩ። ይቺ ጊዜ ያለንባት ጊዜ ከንቱ ጊዜ ናት እያሉ አባታችን በዛ አጋጣሚ ራሳቸውን የሚደበድቡት ራሴ ጽድቅ ነኝ ብለው ሳይሆን ለአምላካችሁ ለፈጣሪያችሁ የእግዚአብሔርን ቃል ኪዳን አክብሩ፣ ህይወት ከንቱ ናት እያሉ ያስተማሩ ያሉት ማለት ነው።
እና ለዚህ ይገባል ብዬ አስባለሁ። ባለ ኮሜንቱ እንግዲህ ቪዲዮ ምንም የለም አይቼ ኮሜንት ብቻ ነው። ወደ ቪዲዮ ስለመጣ ጥያቄ ስለሰጠኝ አመሰግናለሁ። ግን ዛሬ ጥያቄን መልሻለሁ ብዬ ተስፋ አደርጋለሁኝ። እና አሁንም ጥያቄ አስተያየት አላችሁ የተዋህዶ ልጆች አስተያየታችሁን ኮሜንት ላይ አስቀምጡን። እኔ ትክክል ነኝ አይደለሁም የሚለውን ነገር ኮሜንት ላይ አስቀምጡልኝ። እኔ የተናገርኩት እኛ በባካችሁን ሴቶች ነው ብያለሁ። በዛ አጋጣሚ ደግሞ በባካችሁን ሴቶች ፀጉራችሁን አርቴ እየቀጠላችሁ ይሆናል አርቴ እየቀጠላችሁ ፀጉራችሁን ወንድን የምታማልሉ አርቲፊሻል ጥፍር እየቀጠላችሁ ወንድን የምታማልሉ አጭር ቀሚስ ወይንም ደግሞ አጭር ቀሚስ ወይንም ሱሪ እየለበሳችሁ ወንድን የምታማልሉ እባካችሁን ከኃጢአታችሁ ተቆጠቡ ብዬ ነው እኔ ይሄን ቪዲዮ የሰራሁት። በዛ አጋጣሚ እዛ ላይ መለስ እስከመጨረሻ ካየኸው ማለት ነው። እና አሁንም ቢሆን የተዋህዶ ልጅ ሙስሊም እህት ወንድሞቻችን ማለት ነው 90% ራሳቸውን በሃይማኖታቸው በሚፈቅደው ነው የሚጓዙት። ታይታዩ ቪዲዮ ሲሰሩ አይታዩ ትሄዱ ተሸፋፍነው ምናምን ነው። ከዛ ግን ያው አንዳንድ ረባሽ አይጠፋም። ከ100% 10% ያው ረባሽ ቢኖር ነው አንዳንድ ረባሽ ቢኖር ነው። እኔ ያልኩት በዚህ ነው። ለአምላካችን እንገዛለን። እነዚህ ሁሉ ነገሮች ማይካፕ ተቀብቶ ብዙ ነገር ማድረግ እግዚአብሔር ቃል ነው። መነቀስ ንቀሳት የምትነቀሱ በቃ ይሄ አምላክ እንደማይወደው ፈጣሪ እንደማይወደው ታላውቃችሁ ወቁ ማለት ነው። የማታውቁት ሆነ ታሁን ካላወቁ ማለት ነው። እግዚአብሔር ሱሪ ልበሱ አላለንም። የተለያዩ ልብሶችን ወንድና ማሉ ከፀጉራችሁ እስከ እግር ጫፋችሁ ድረስ ተከናንባችሁ ሂዱን የሚለው እግዚአብሔር። ለወንድ ብላችሁ ሃይማኖታችሁን አትክዱ፣ ወይም ለብር ብላችሁ ሃይማኖታችሁን አትክዱ። ትትፈጠሩ የያዛችሁትን ሃይማኖት ይዛችሁ ተጓዙ። አንዳንድ ሰዎች አላችሁ አሁንማ ማለት ነው ለወንድ ብላችሁ ሃይማኖታችሁን የምትቀይሩ ማለት ነው። ሃይማኖት ወንድ እኮ ፍቅር የሚያልቃል ማለት ነው።